አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ሆይ? አልሐምዱሊላሂ ረቢል ዓለሚን እኔ ደህና ነኝ። ዛሬ በአንድ አፕሊኬሽን መጥቻለሁ ማለት ነው። ኢንሻአላህ አፑ ምንድነው? ድብቅ ካሜራ ሰርች የምናደርግበት ነች። ብዙውን ጊዜ መዳም ቤት ያለን ሰዎች መኝታ ክላሳችን ሊሆን ይችላል፣ እንዲሁም መጸዳጃ ቤት ማለት ነው። እዛ ቦታ ላይ ድብቅ ካሜራ አለን ብለን ውስጣችን ለሚሸክክ ሰዎች ኢንሻአላህ መፍትሄ ይሆናል ብዬ አስባለሁኝ። አፑ ምንድነው? ሂድን ካሜራ ትባላለች። አብረን እናወርዳታለን ማለት ነው። በመጀመሪያ ወደ ስልካችን ፕሌይ ስቶር ላይ እንገባና ሰርች ባሩ ላይ ተጭነን ሂድን ካሜራ ዲቴክትድ ብለን ሰርች አድርገን እንጽፋለን ማለት ነው። ልክ ከላይ የጻፍኩትን አድርጋችሁ ትጽፉና ከታች ላይ ሂድን ካሜራ የምትል ትመጣላችኋለች። እሷን ኢንስታል እናደርጋታለን። አብረን ኢንስታል እናደርጋታለን። ኦኬ ኦልሬዲ የኔ ፈጣን ስለሆነ አድርጎታል ማለት ነው። ኦፕን ብለን እንገባለን። ትፈቅዱለታላችሁ። እንደዚህ ይመጣል። አግሪ ብላችሁ በስተቀኝ በኩል ከታች ላይ እሷን አግሪ ብላችሁ ትፈቅዱለታላችሁ። በዚህ መንገድ ይመጣላችኋል። የመጀመሪያውን ዲቴክትድ የምትለዋን እሷን አንዴ ክሊክ ታደርጉታላችሁ። ኦልሬዲኛ ድብቅ ካሜራውን ስለሆነ የምንፈልግ አብረን ሰርች እናደርጋለን ማለት ነው። ኦልሬዲ እንግዲህ እኔ ክላሴ ውስጥ እየተዟዟርኩኝ ነው። ቁጥሩ ምንም አይጨምርም፣ ከ80 በላይ አይሄድም ማለት ነው ክላሴ ውስጥ። ወደ ካሜራ ወዳለበት እጠጋለሁ። በእርግጥ ክላሴ ውስጥ አይደለም፣ በውጭ በኩል ነው ካሜራ ያለ። እሱን ነገር ወደ እሱ ተጠግቼ አሳያችኋለሁ ማለት ነው። እየተጠጋችሁ ስትሄዱ ቁጥሩ እየጨመረ ይሄዳል። በዚህ መንገድ ይጮሃል ማለት ነው። ካሜራ ወዳለበት ኦልሬዲ ካሜራው በስተውጭ በኩል ነው ያለ። እኔ ክላስ ውስጥ ነኝ፣ ግን ቢሆንም እንደዚህ ይጮሃል ማለት ነው። ልክ በዚህ መንገድ ሰርች አድርጋችሁ ካሜራ አለ ብላችሁ የምታስቡበት ቦታ ላይ በመጠጋት ወደ ቻርጀር ቦታ ላይ ሊሆን ይችላል፣ ልብስ ማለጊያ ቦታ ላይ፣ ብዙ ቦታ ላይ ይቀመጣሉ። መርኋ ላይ በተለይ መጸዳጃ ቤት ላይ ምንም በማይታይ መልኩ ላይ አንዳንድ ቤቶች ላይ ይደረጋል ማለት ነው። ይህንን ኦፕን አድርጋችሁ እየተዟዟራችሁ የምትጠራጠሩበትና የምትሸክኩበት ቦታ ላይ እንደዚህ ተጠግታችሁ ካሜራውን ማግኘት ትችላላችሁ ማለት ነው። እንደዚህ እየተጠጋችሁ ወደ ካሜራው በሄዳችሁ ቁጥር እየጮህና ቀይ እያበራ ያሳያችኋል ማለት ነው። ኢንሻአላህ ቢዝነላህ ይመቻችኋል ብዬ አስባለሁኝ። ብዙን ጊዜ የሚጠቅም ነገር ወይም ደግሞ እቺ አሪፍ ነገር ነች ብለን የምናስብ ከሆነ ለኛ ያስደሰተን ለኛ የጠቀመንን ነገር ያው ለጓደኞቻችን፣ ለእህቶቻችን፣ ለወንድሞቻችን እንዲጠቀሙበት ሼር አድርጉላቸው። አዳዲስ ነገር ስለቅ እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። ሌላኛው ምንድነው? ሌላ አንድ አፕሊኬሽን ብዙን ጊዜ ስልክ ሲደወልብን ማለት ነው ቁጥሩ ከላይ አብሮ ይመጣል ማለት ነው። ስልካችን ላይ ቁጥሩ ከላይ አብሮ ይመጣል። እሱን ነገር ነው አብረን የምናየው የሚሆነው። ስምና ከታች ቁጥሩ እንዳይታይ ማለት ነው። ቁጥሩን እናጠፋለን ማለት ነው። ወደ ስልካችን መደወያ እንገባለን። ከላይ 3 ነጠብጣቧን ከላይ በኩል ላይ 3 ነጠብጣቧን እንጫናለን። በእንደዚህ መልኩ ሲመጣላችሁ የመጨረሻዋን ሴቲንግ የምትለዋን ክሊክ ታደርጋላችሁ አንዴ።
እንደዚህ አማራጮች ሲመጣላችሁ ኮለር ኢንፎርሜሽን የምትለዋን እቺ እኔ የተጫንኳትን እሷን አንድ የተጭናችሁ ትገባላችሁ። ኦልሬዲ እኔ ቁጥሩም ስሙም እንዲታይ ስለምፈልግ አብርቸዋለሁ ማለት ነው። እናንተ ሾ ኮንታክት ፎን ናምበር የምትለዋን እሷን ታጠፋላችሁ ማለት ነው። እሱን በምታጠፉ ሰዓት ላይ ከላይ እንደሚታያችሁ ቁጥርና ስም የሚመጣው እሱን ስታጠፉት ስም ብቻ ይሆናል ማለት ነው። ሴቭ ያደረጋችሁት ሰው ቁጥሩ አይታይም ማለት ነው። ብዙውን ጊዜ ስልካችንን አስቀምጠን ወደ ስራ የምንንቀሳቀስ ሰዎች በተደወለ ሰዓት የደወለው ሰው ቁጥር እንዳይታይብን ከፈለግን ይችን ሴቲንግ ማስተካከል አለብን ማለት ነው። ካበራችሁት ስልክና ስሙ ከላይና ከታች ነው ይመጣል ማለት ነው። ይችን ካጠፋችኋት ሴቭ ያደረጋችሁት ስሙ ብቻ ነው የሚመጣ ማለት ነው። እኔ ኦልሬዲ ስለምፈልገው ስሙም ስልኩ እንዲታይ እኔ አብርቸዋለሁኝ ማለት ነው። እንግዲህ እናንተ በምትፈልጉበት መንገድ በተመቻችሁ መንገድ ላይ ተጠቀሙት ማለት ነው። እንግዲህ ለዛሬው ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሌላ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ አሳውቁኝ ማለት ነው። አመሰግናለሁኝ። ማሜ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።